በዚህ ቪዲዮ ደግሞ የናሽናል አይዲን በቴሌ የፋይዳ ፕሪንቱን በቴሌ ኦርደር አድርጎ ፕሪንት አድርጎ የማስወጣት ስቴፑን አሳያችኋለሁ። መጀመሪያ እንደምናውቀው ወደ ቴሌ ብር አፕሊኬሽናችን እንገባለን። በነዛ ከገባን በኋላ ፓስወርዳችንን አስገብተን መግባት ነው። ያው አክቲቭ የሆነ ቴሌ ብር አካውንት ያስፈልጋችኋል። እዚህ ጋር የምትይዙት ነገር ቴሌ ብር ግዴታ መሆን የለበትም። በማንኛውም ሰው አክቲቭ በሆነ ቴሌ ብር ፓስወርዱ እሺ ቴሌ ብር ውስጥ ከገባችሁ በኋላ ሁለት አፕሊኬሽኖች አሉ። አንደኛ ፋይዳ ፕሪንት ይላል፣ ሁለተኛው ደግሞ ፋይዳ ዲጂታል አይዲ ይላል። ፋይዳ ዲጂታል አይዲ የሚለው የፋይዳ መታወቂያችሁ በሶፍት ኮፒ አውርዶ ለመያዝ ወይም ዳውንሎድ አድርጎ ለመያዝ ከምትፈልጉ ነው። ግን እዚህ ጋር ሁለተኛው የፋይዳ መታወቂያው ሎጎውን የምታዩበት ፋይዳ ፕሪንት የሚለውን አፕሊኬሽን ነው የምትነኩት። እሱን ከነካችሁ በኋላ ለማታውቁ ሰዎች አንደኛ ስቴፕ እዚህ ጋር ሙሉ ዲቴይሉ ተጽፏል። ለኔክስት ስቴፕ ምን እንዳለበት መጀመሪያ የፋይዳ ፕሪንት ለማድረግ የፋን ወይም ደግሞ ፋይዳ አሊያንስ ነምበር በአማርኛ የፋይዳ ተለዋጭ ቁጥር የምትሏን ቴክስት ጋር የደረሰቻችሁን ቁጥር የፋይዳ መለያ ቁጥር ስታስገቡ ከታች በምታዩት የቴክስት መቀበያ ቦታ ላይ ማለት ነው። እሱን ስታስገቡ 6 ዲጂት ያለው ኦቲፒ ነው የሚልክ። ኦቲፒ ወይም ደግሞ ዋን ታይም ፓስወርድ ኤስኤምኤስ በተመዘገባችሁበት ስልክ ቁጥር ማለት ነው። ቴሌብር በገባችሁበት ሳይሆን በተመዘገባችሁበት ስልክ ቁጥር ኦቲፒ ኤስኤምኤስ ይልካል። እሱን በተወሰነ ደቂቃ ኤክስፓየርድ ስለሚያደርግ ቶሎ ብላችሁ ማስገባት ይኖርባችኋል ማለት ነው። እሱን ቫሊዴት ካደረገ በኋላ ሪቪው እንድታደርጉ ነው የሚፈቅድላችሁ። ይህንን ያው ስቴፑ ላልገባው ሰው ከላይ እስከታች እያነበበ ስቴፑ ከዚህ ቀጥሎ የምናየው ስቴፕ በሙሉ በዲቴል ነው የተጻፈው እዚህ ጋር ማለት ነው። ስለዚህ እዚህ ጋር የሚያስፈልገው ይኸው ኤፍኤኤን ፋይዳ አሊያንስ ናምበር ነው እንድናስገባ ይጠይቀን። ይሄ ማለት ደግሞ በቴክስት ቁጥራችን የደረሰልን ማለት ነው። ኦኬ ለምሳሌ እኔ ናሽናል አይዲ በቴክስት የላከልን ቁጥር መጀመሪያ እዚህ ውስጥ ገብተን ስናይ ፋይዳ አሊያንስ ናምበር ና ፋይዳ ኤፍአይኤን ናምበር አለ። ኤፍአይኤን ናምበሯን ሳይሆን አሊያንስ ናምበር 16 ዲጂት ናምበሯን ነው የሚፈልጋት ማለት ነው። ለምሳሌ አንድ ክላይንቴን ኦርደር እያረኩ ላሳያችሁ። ኦኬ ከታች የምታያትን የመጨረሻዋን 16 ዲጂት ቁጥር ኤፍኤኤን የጠየቀን። ስለዚህ 16 ዲጂት ቁጥሯን ኮፒ አድርገን እንይዛለን ማለት ነው። እችን 16 ዲጂት ኮፒ አድርገን ከያዝን በኋላ ወደ ቴሌብር እንመለስና እዚህ ጋር 16 ዲጂት ቁጥር ፔስት እናደርጋለን ማለት ነው። ኦኬ ፔስት ካደረግን በኋላ እንዳልኳችሁ ኦቲፒ ነው የሚልክልን። ቀደም ከላይ እንዳነበብ ነው ኦቲፒ ማለት 6 ዲጂት ቁጥር ነው። በተመዘገባችሁበት የስልክ ቁጥር ነው የሚልክላችሁ። በኔ ኬዛውን ደርሶኛል፣ እሱን ላስገባ ማለት ነው። ኦኬ ይህን አስገብቼ ቼክ ካርኩት በኋላ ትክክል ከሆንኩኝ ሪቪው እንዳደረግ ነው የሚፈቅድልኝ ማለት ነው። ልክ የፋይዳ መረጃዬን በሙሉ ሪቪው ማድረግ እንድችል ይፈቅድልኛል። ስለዚህ መረጃዬን በዚያ ያለው ከፎቶ ያንስቼ እያንዳንዱ ዲሞግራፊክ ዳታዬ ወይም ደግሞ ትክክለኛ መረጃ ትክክል ስለመሆኑ አድራሻዬ፣ ጾታ ወንድ ሴት የሚለው ሙሉ ስሜ በአማርኛ በእንግሊዝኛ፣ የለት ቀኔ ኤቭሪቲንግ ትክክል መሆን ናቸ ነው ፋይዳ ፕሪንት ማዘው። ትክክል ከሆነ በኋላ ስክሮል ዳውን አድርጌ ከታች አግሪ ወይም ደግሞ ተስማምቻለሁ የኔ ዳታ ትክክል ነው የሚለውን ተጭኜ ኔክስት ላለሁ ማለት ነው። ይህን ካልኩ በኋላ ምንድነው የሚያስመርጠኝ በምን ያክል ስታንዳርድ ነው ፕሪሚየም ነው ወይስ ደግሞ ኤክስፕረስ ነው የምትመርጡት ነው። ይሄ ልዩነቱ የመታወቂያው ልዩነት ሳይሆን መታወቂያው ምንም ልዩነት የለ፣ የሚደርስበት ቀን ነው ልዩነቱ። ስታንዳርድ ከሆነ በ7 ቀን የሚደርሰው ማለት ነው። እሱ ደግሞ ቶታል ክፍያው 345 ብር ነው። ፕሪሚየም ከሆነ 600 ብር ነው የምትከፍለው፣ በ2 ቀን ይደርሳል። ይሄን እንዲሁም ኤክስፕረስ ከሆነ ደግሞ በ6 ሰዓታት ውስጥ ነው የሚደርሰው። ይሄኛው ለተመረጡ ሾፖች የኢትዮ ቴሌኮም ውስጥ 6-7 ወይም ደግሞ ከዛ በላይ ለሚሆኑ የተመረጡ ሾፖች ብቻ ነው ስትሪክት የተደረገው፣ ወይም ደግሞ የማተሚያ ማሽኑ ባለባቸው ቦታዎች ላይ ማለት ነው። ስለዚህ ለምሳሌ በኔ ኬዝ በስታንዳርዱ አብዛኞቻችሁ ይህን ስለምትመርጡ ብቻ የፈለጋችሁ ትመርጣችሁ ኔክስት ነው። ስቴፑ ተመሳሳይ ነው።
እሺ ስታንዳርዱን መርጬ አልፋለሁ ማለት ነው። ስታንዳርዱን ስመርጥ ያው ሴሌክት ተደርጓል የሚለው ይበራልኛል ማለት ነው። ዘን አፍተር ዛት ስክሮል ዳውን አድርግና ወደታች መጨረሻ ላይ መቀበያ ቦታውን እመርጣለሁ። ሎኬሽን ወይም ለኔ ቅርብ የሚሆነውን የት ነው ሄጄ መቀበለው ነው ካርዱ ከደረሰ በኋላ። ስለዚህ እንካየው በኋላ አዲስ አበባ ነው ለጊዜው ክፍለ ከተሞች ላይ አልተጀመረም። አዲስ አበባ ለምሳሌ እኔ ክሊያንት ቦሌ አራብሳ ሰርቪስ ሴንተር ነው የሚቀርበው። ያው እዚህ ጋር የተዘረዘሩት በሙሉ የኢትዮ ቴሌኮም ሰርቪስ ሴንተሮች ናቸው። ቦሌ አራብሳ ሰርቪስ ሴንተር የሚለውን እፈልጋለሁ ማለት ነው። ይኸው ቦሌ አራብሳ ሰርቪስ ሴንተር የሚለው መጻፍ ሳይሆን ድሮፕ ዳውን ሊስቱን ፈልጎ መንካት ብቻ ነው ማለት ነው። ይሄ ሌላ ምርጫ የለውም፣ አዲስ አበባ ብቻ ነው። ደን ፕሮሲድ ዊዝ ቴሌብር ነው። ክፍያው የሚያልቀው በቴሌብር ነው። በቴሌብር አሁን የመረጥኩትን ያክል የቴሌብር ሊኖረኝ ይገባል ማለት ነው። ለምሳሌ እኔ የመረጥኩት 345 ብር ኖርማል ስታንዳርድ በ7 ቀን የሚደርሰው ነው። ስለዚህ ያን ያክል የቴሌብር አካውንቴ ላይ ሊኖረው ይገባል ማለት ነው። ዘን ፕሮሲድ እለዋለሁ። ይህን ፕሮሲድ ካልኩት በኋላ ጨርሻለሁ ማለት ነው። እዚህ ስማች ቀላል ነው። የምከፍለው የገንዘብ ገንዘኛ ለናሽናል ኢንሹራንስ 345 ከፍላለሁ ካለ እንዲቆርጥ ፈቀድኩለት ማለት ነው። ከዚህ በኋላ ከፍላለሁ። በቃ የደረሰኝ ምልክት ነው የሚመጣው። አንደኛ ለተመዝጋቢ ወይም ደግሞ የተመዘገበበት ስልክ ቁጥር በፋይዳ ናሽናል አይዲ የሚለው ቴክስት ይደርሷል። በእኔ በኩል ደግሞ ይሄ የምታዩትን የኦርደር ሰክሰስፉል ፔመንት ኮንፈርሜሽን ይልክልኛል። ስለዚህ ጨርሻለሁ። በ7 ቀን ቴክስት ይደርሰኛል። በመረጥኩበት ሰርቪስ ሴንተር ሄጄ